አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ላይ ሰላም ብያለሁ ሁላችሁንም። ዛሬ ሶስት አይነት ቀለል ያለ አሳ ሰለሞን አሰራር እናያለን። አብረን እንስራ፣ ተከታተሉኝ። እዚህ ጋር ሁለት አይነት እሰራለሁ ማለት ነው። አንዱን ማይኔዝ ቀባዋለሁኝ፣ በደንብ አጥቤዋለሁ። እንደምታዩት እንግዲህ ቪዲዮ እንዳይረዝምብኝ ነው። አንዱን ማይኔዝ ቀባዋለሁ። እዚህ ጋር ደግሞ 4 ፍሬዎች አሉኝ። እነሱ ምንም አላደርግባቸውም ማለት ነው። ቅመም ከፈለጋችሁ ማድረግ ትችላላችሁ። እኔ በኋላ ላይ ስለማደርግበት የግድ አይደለም ማለት ነው። ከዛ ዳቦ የታፈጨ ዳቦ ማለት ነው። በአረበኛ ብቅስማት ይሉታል። ይሄ ትንሽ ከለሩ ጠቆር ያለ ነው። ነጩ ካላችሁ ነጩን መጠቀም ትችላላችሁ። ሁሉም አንድ ነው። ያው ጣዕሙ አንድ ነው። መልኩ ነው የሚለያየው። እዚህ ጋር እንደምታዩት ሁለቱን በዚህ መልኩ አድርጌ እጠብሳለሁ ማለት ነው። ሁለት ስለሚይዝ ሁለት ብቻ ነው የማደርገው እዚህ ጋር እንደምታዩት በዚህ መልኩ ጠብሳለሁ ማለት ነው ሁለቱን። ይሄንን ደግሞ አሁን እንሰራለን። እዚህ ጋር ዝብዳ አደርጋለሁ። ዘይት ማድረግ ትችላላችሁ። እኔ ግን ዝብዳ ነው የማደርገው። ዝብዳ አድርጌ ሲቀጥልኝ ሰላምን እንጨምራለሁ ማለት ነው። እንደምታዩት ፍልፍል አስወድና ትንሽ ካሙን ከፈለጋችሁ መጨመር አለባችሁ። ካልፈለጋችሁ አለመጨመር ትችላላችሁ ማለት ነው። እና ሰላጣ ስለማልሰራ እዚህ ጋር ደግሞ አትክልት ሰራለሁ። ሽንኩርት በረዣዥሙ ከትፌ ትንሽ ካቁላላሁት በኋላ ፈሶሊያ እና ካሮት አድርጌያለሁ ማለት ነው። ከዛ ነጭ ሽንኩርትና ዝንጅብል ጨምራለሁ። በውሃ ስለማይጨመር በካሮት ብቻ ስለሆነ የሚበስለው በቃ ቀስ አድርጌ ሰዓቱን ቀስ አድርጌ እያማሰልኩ አበስለዋለሁ ማለት ነው። የሚወድቀውን አትወት ቸኩያለሁና ለዛ ነው። እንደምታዩት እንግዲህ ውሃ ምንም የለውም፣ የራሱ ነው። የራሱ ዘይቱና ካሮት ብቻ እና ድንችና ኮሳ ጨምርበታለሁ። ድንቹ የበሰለ ነው። ትንሽ በሰል አድርገዋለሁ። በጣም ሙክክ ሳይል ሙክክ እንዳይልብኝ ማለት ነው። እዚህ ጋር ይሄንን ቀስ እያደረግን እንገለብጠዋለን። እንደምታዩት ቀስ እያደረግን እንገለብጠዋለሁ። ይሄ በባህሉ የመፈርፈር እንትን አለው ማለት ነው። እዚህ ጋር እንደምታዩት ኮሳና ድንች ነው። ድንቹ በስሏል እንደነገርኳችሁ። ትንሽ ቀረት ይለዋል እንጂ የበሰለ ነው። ኮሳው ደግሞ ብዙ ሰዓት ስለማይፈጅ ጨምሬዋለሁ አሁን ላይ በአንድ ጂጂ ስለሆነ ስጨምር አይታያችሁም፣ ግን እንደምታይ ተጨምሯል። ድንቹን ጨመርኩኝ። አሁንም እዚህ ጋር የምጨምረው ፍልፍል አስወድ እና ጨው ብቻ ነው፣ ሌላ ነገር አልጨምርም። እና በጣም ሁሉም በስሏል። ያኔ ድንቹም የበሰለ ስለሆነ ከዚህ በኋላ ትንሽ ደቂቃ ብቻ ነው የሚፈልገው እንጂ በስሏል። እንደዚህ ያደርጋችሁ። ይሄም እዚህ ጋር በሰለ። ያው ትንሽ ያገላበጥኩኝ አቆየዋለሁ እንጂ በስሏል ማለት ነው። ይሄ እንዳይስ ሽንኩርቱ የመያዝ እንትን አለውና ተተሎ ነው ማማስለው። እያንጠባጠብኩም ቢሆን እያማሰልኩኝ ነው እንደምታዩት። ይሄ ደግሞ ቅድም መጥበሻ ውስጥ ያስገባሁት ነው። ከለሩ ትንሽ ጠቆር ይላል እንጂ ጣዕሙ የሌለ ነው። ሞክሩት። እንደነገርኳችሁ የኔ የዳቦ እንትን ጥቁሩ ስለሆነ ነው እንጂ ከለሩ በጣም ያምራል። ሁለት ቀርቶ የነበረ ሁለቱም ደግሞ በዚህ መልኩ እንደቀደሙ አበስለዋለሁ ማለት ነው። በጣም ፈጣን ነው። ምን እንስራ የምትሉ በተለይ አረብ ቤት ስትሰሩ ምግብ ስሩ ትባላላችሁ። ምን እንስራ ብላችሁ የምትጨነቁ በጣም ቀለል ያለ 3 አይነት ነው የምሰራው። እንግዲህ እንደምታዩት አሁን ላይ ሳውዲ ስራ ጠፍቷልና ምግብ ስራ ሲመጣ መሄድ ነው። ምክንያቱም ምግባቸው ያን ያክል አይከብድም።
እንደምታዩት እንግዲህ በዚህ መልኩ አብስያለሁ ማለት ነው። የእሳቱ ላይ እያበሰልኩት ነው። ይሄ ደግሞ የጠበስኩት ነው በመጥበሻው። ይሄ ሶስት ነው። እሳቱ ላይ እያበሰልኩት እዚህ ላይ ነው የምጨምረው፣ ግን አሁን አልጨምረውም። በኋላ አሳያችኋለሁ። ይሄ ደግሞ ሌላ ነው። ተከታተሉኝ አብረን እንስራ። ይሄንን ደግሞ እንደምታዩት አጥቤዋለሁ። ያው ቅመም አድርጌበታለሁ። ቅመሙ የአሳ ቅመም አለ ራሱን የቻለ። እሱ ከሌላችሁ ደግሞ ፍልፍል አስወድና ትንሽዬ ጨው ብቻ ነው የምጨምሩት። ሌላ ነገር አልጨመርኩም እኔ ማለት ነው። ዱቄት እዚህ ጋር ላይ ዱቄት አደርግበታለሁ። እንደዚህ በዱቄት እዚህ ጋር ዘይት አድርጌ ዘይቱ ከጋለ በኋላ ያረጋለሁ ማለት ነው። እሳቱን ቀንስ አድርጌ ነው እንትን እያታለሁ ብሎ ጥቁር እንዳይልብኝ ማለት ነው። እና ቀስ እያደረኩኝ ነው ማበስለው። እንደምታዩት እንግዲህ በዚህ መልኩ እየበሰለ ነው። ቀስ እያደረኩኝ ያገለብጠዋለሁ። እንደነገርኳችሁ ይሄ መቆራረጥ ባህሪ ስላለው ቀስ እያደረግና እንዳያችሁት አሁን ሲገለብጥ ቆረስ አለ ማለት ነው። ግን ትንሽ ይሄድ ስለሆነች ችግር የለውም። በዚህ መልኩ በስሏል ማለት ነው። አሁን ቅድም ያያችሁትን ሶስ እሰራለሁ ማለት ነው። ያ ሌላ ነው፣ ቀዝቃዛ ነው። ይሄ ትኩስ ይባላል። ያኔ በርበሬ አድርጌበታለሁ። ይሄንን ያኛው ግን በርበሬ የለውም ነበር ማለት ነው። እንደምታዩት እዚህ ጋር ነጭ ሽንኩርትና ዝብዳ አድርጌ እጠብሰዋለሁ። ዝብዳው ትንሽ ይቅለጥልኝና ነጭ ሽንኩርቱን እጨምራለሁ። በርበሬ ያልኳችሁ ይሄን ነው። ፍልፍል መጅሮሽ ይሉታል በእኛ በሀበሾች ደግሞ የተሸካሸከ በርበሬ ነው መሰለኝ የሚባለው። እንግዲህ ያው አይታችሁ ታውቁታላችሁ። እንደምታዩት ዝብዳው ቀልጦልኛል። እዚህ ጋር ነጭ ሽንኩርቱን እጨምረዋለሁ። እየቀለጠ በዛው አብሮ ይጠበስ፣ ችግር የለውም። እና ከለሩ ቡኒ እስከሚሆን በጣም ሳይጠቁር ታዩታላችሁ። እጠብሰዋለሁ ማለት ነው። ዝብዳ በዛ አርጋችሁ ብትጨምሩ አሪፍ ነው። እኔ ያነሰ ይመስለኛል እና አሁን እጨምራለሁ። እንደምታዩት አሁን ኮስበራ በደንብ አጥቤ ከትፍ ያስቀመጥኩት ነበረ፣ እሱን ጨመርኩኝ። እንደዚህ በምታዩት መልኩ ጠበስ ጠበስ አድርገዋለሁ። ብዙም አላቆየውም እንዳይጠቁር ማለት ነው። በጣም ጥቁር እንዳይል ትንሽ ጠበስ ጠበስ አድርገዋለሁ። ዝብዳ አንሶታ እንደነገርኳችሁ አሁን ዝብዳ ጨምራለሁ። መጠን ነው የምፈልገው ስለሚሉ እኔ ዘይት አታብሺ ስለሚሉን ነው ያሳነስኩት እንጂ መጨመር ከፈለጋችሁ ጨምሩበት፣ አሪፍ ነው የሚሆነው። እንደምታዩት እኔ ጨመርኩኝ ማለት ነው። ዝብዳ በዚህ መልኩ ጨርሻለሁ ማለት ነው። በጣም ነው የሚጥመው። 2 ሎሚ ጭማቂ ማድረግ አለባችሁ። ትልቁ ከሆነ አንድ ይበቃችኋል፣ ግን ትንሽ ከሆነ 2 በዚህ መልኩ አድርጌበታለሁ ማለት ነው። በዱቄት ከሰራሁት ላይ ነው የጨመርኩት። በጣም ነው የሚጥመው። እዚህ ጋር ደግሞ ድንቻለኝ የተቀቀለ ድንች በጣጥስ ማህበስ ታውቃላችሁ አብዛኞቻችሁ። እና እንደምታዩት አብስዬ መጀመሪያ በዚህ መልኩ አድርጌዋለሁ። ወተትና ክሬም ነው ጨምርበት ማለት ነው። ዝብዳ አድርጌ ጨምርበታለሁ። እዚህ ጋር ዝብዳ ጨመርኩኝ። እዚህ ጋር እንደምታዩት ወተት ጨምራለሁ። ክሬምና ወተት ቀላቅዬ ነው የምጨምረው። እናንተ ከፈለጋችሁ ክሬም ብቻ ማድረግ ትችላላችሁ ማለት ነው። መጥበሻው አነሰኝና ቀየርኩትኝ። እንደገና በዚህኛው መጥቻለሁ ማለት ነው። ካሜራዬን ደግሞ አዙሬዋለሁ። እንግዲህ ለካሜራ ጥራት በጣም ይቅርታላችሁ ነው። አስተካክላለሁ። እንደምታዩት በዚህ መልኩ አድርጌዋለሁ ማለት ነው። ማድቀቂያው በጣም ነው የሚመቸው። እዚህ ጋር እንደምታዩት ወተትና ክሬም ነው የምጨምረው። እዚህ ጋር ወተት ጨምሬያለሁ። ክሬም በዚህ መልኩ ጨምራለሁ። ክሬም እና ፍልፍል አስወድና ጨው
ዝብዳ፣ እነዚህን ነገሮች ነው የምጨምረው ማለት ነው። እንደምታዩት እነዚህ ናቸው። ይሄንን ይቅርታ ሙሉውን አላስገባሁትም፣ እለፉት። ክሬም ነው ግን ለብቻው ይሄ ለአሳ ሶስ ነው። የዚህ ሌላ ስለሆነ ችግር የለውም፣ ሌላ ጊዜ ሰራላችኋለሁ ማለት ነው። በዚህ መልኩ አቅርቤያለሁ። እንደምታዩት እንግዲህ ሁለት አይነት ነው እዚህ ጋር ያቀረብኩት። የሚያቃጥለውን የማይፈልግ ሰው ስለሆነ በሚያቃጥል የሰራሁት አለ። እንግዲህ ተከታታዮች አመሰግናለሁ።